በጣም ብዙዎቻችሁ አይፎን ስትገዙ የምትሸወዱትን ነገር ልንገራችሁ። በጣም ትንሽ ነገር ነው የምትመስለው፣ ነገር ግን በጣም ሊያከስራችሁ የሚችል ነገር ነው። እነዚህ ነገሮች በጣም በቀላሉ ራሳችሁ ቼክ ማድረግ ትችላላችሁ። እዛው ላይ ቼክ አድርጋችሁ ኦሪጂናል ይሁን ፌክ ወይም ሪፈብሪሽድ ይሁን አይሁን መለየት ትችላላችሁ ማለት ነው። እንዴት እንደሆነ ላሳያችሁ። በመጀመሪያ ሴቲንጋችሁ ላይ ትገባላችሁ። ልክ ሴቲንጋችሁ ላይ ከገባችሁ በኋላ ወደ ታች ስክሮል አድርጋችሁ ጄኔራል የሚለውን ትነካላችሁ። ከዛ አባውት የምትላለች እሷን ትነካላችሁ። በቀጣይ ሞዴል ነምበር የሚላለ እሱ ሞዴል ነምበር በኤም የሚጀምር ከሆነ ኦሪጂናል ነው፣ ካልሆነ ደግሞ በኤፍ የሚጀምር ከሆነ ሪፈብሪሽድ ነው ማለት ነው። በሁለተኛ ደረጃ ደግሞ ቼክ የምታደርጉት ሴሪያል ነምበር የምትላለች እሷን ሴሪያል ነምበሯን ኮፒ ታደርጉና ወደ ጎግል ወይም ሳፋሪ ጋር ትሄዱና እዚህ ጋር ቪው ከቨሬጅ የሚለውን እዚህ አፕል የምትለዋን ክሊክ ታደርጋላችሁ። ልክ እሱን ክሊክ ካደረጋችሁ በኋላ ልክ እንደዚህ አይነት ዌብሳይት ያመጣላችኋል። እሱ ላይ ቅድም ኮፒ ያደረግናትን ሴሪያል ነምበር ኢንተር ሴሪያል ነምበር የሚለው ጋር እሱ ጋር ኮፒ ልክ ፔስት ስታደርጉት የእናንተን ስልክ ሞዴል ማምጣት አለበት። የእናንተ ስልክ ሞዴል ካልመጣ ፌክ ነው ማለት ነው፣ ወይም የሌላ ሴሪያል ነምበር ተጠቅመው ነው ማለት ነው። እንደዚህ አድርጋችሁ ቼክ ማድረግ ትችላላችሁ። ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ይመቻችሁ።